አንድ ሰከንድ ቁሙና ይሄንን አስቡት። በዓለም ላይ ካሉ ድግሶች ሁሉ ይሄኛው ፍጹም የተለየ ነው። ሙዚቃው በከፍተኛ ድምጽ ይደለቃል። አዛውንቶቹ በደስታ ይስቃሉ። የሀገሪቱ ምርጥ የሚባል መጠጦች ይከፈታሉ። የሰርግ ወይም የልደት በዓል ይመስላል። ግን አንድ ትልቅ ችግር አለ። የዚህ ደማቅ ድግስ ዋና የክብር እንግዳ በህይወት የለም። አዎ በትክክል እያያችሁት ነው። እነዚህ ሰዎች በትከሻቸው ላይ ተሸክመው እየጨፈሩ ያሉት ከ7 ዓመት በፊት የሞተውንና የተቀበረውን አያታቸውን አስክሬን ነው። ይሄ በሆሊውድ ፊልሞች ላይ የተፈጠረው የዳይሬክቲንግ ምናብም አይደለም። በአሁኑ ሰዓት እኛ ይሄንን ቪዲዮ በምናወራበት ቅጽበት በአንድ ገለልተኛ ደሴት ላይ እየተከናወነ ያለ እውነተኛ ክስተት ነው። ነገር ግን ይህ ባህል አስፈሪ የሚያደርገው ሙታንን ከመቃብር ማውጣታቸው ብቻ አይደለም። የዓለም የጤና ድርጅት ይሄንን ድርጊት በአስቸኳይ እንዲያቆሙ በለመናቸው ጊዜ የአካባቢ ነዋሪዎች ግን ይሄንን ባህል ከምንተው ሁላችንም ማለቅ እንመርጣለን ያሉበት አንድ ዘግናኝ ሚስጥር አለ። ዛሬ ወደዚች የተረገመች ትመስል ነገር ግን ከመቃብር በላይ የሆነው ጥልቅ ፍቅር ወዳላት ሚስጥራዊ ደሴት እንጓዛለን። የሙታኑ ዳንሰኞች እውነተኛ ታሪክ ነው። ይህች አስገራሚ ክስተት የምትገኘው በአፍሪካ አህጉር አጠገብ በህንድ ውቅያኖስ ላይ በምትገኘው በማዳጋስካር ደሴት ላይ ነው። በዚህ ደሴት ላይ የሚኖሩት ማዳጋሴ የተባሉ ጎሳዎች ለሞት ያላቸው አመለካከት እኛ ካለን ፈጽሞ የተለየ ነው። ለነሱ ሞት ማለት የአንድ ሰው ህይወት ሙሉ በሙሉ ማክተም ማለት አይደለም። በእነሱ እምነት የሞተው ሰው አስክሬኑ ሙሉ በሙሉ ሳይበሰብስና ሳይጠፋ ድረስ ነፍሱ ሙሉ በሙሉ ወደ ሌላኛው ዓለም ማለትም ወደ ቅድመ አያቶች ዓለም አትሻገርም። እስከዚያው ድረስ ግን የሞተው ሰው ነፍስ በሕያዋንና በሙታን መካከል ባለው ዓለም ውስጥ ቆያለች። ታዲያ ይህች ነፍስ ምን ትፈልጋለች? ብቸኝነት ይሰማታል፣ ሙቀት ትፈልጋለች እና ከቤተሰቦቿ ጋር ለመገናኘት ትጓጓለች። ይህንን የሙታን ፍላጎት ለማሟላት ነው እንግዲህ በየ5 ዓመቱ ወይም በየ7 ዓመቱ አንዴ ይህ ታላቅ ግብዣ የሚደረገው። ይህ ስነ ስርዓት በሀገር ውስጥ ቋንቋ ፋማዲሃ ወይም የአጥንት መገለባበጥ ይባላል። ቤተሰቦች ተሰባስበው ከፍተኛ ገንዘብ አውጥተው ትልቅ ድግስ ይደግሳሉ። ዓላማቸው ግን አንድ ነው። የሞቱትን ዘመዶቻቸውን አስክሬን አውጥተው አዲስ ፍቅርና ሙቀት መስጠት። ለመሆኑ ይህ ባህል መቼና እንዴት ተጀመረ? የታሪክ ተመራማሪዎች እንደሚሉት የፋማዲሃ ባህል መነሻው በትክክል ከየት እንደሆነ ለማወቅ አስቸጋሪ ቢሆንም በ19ኛው ክፍለ ዘመን ጀምሮ ግን ማዕከላዊ ደጋማ ቦታዎች ላይ በስፋት ይተገበርም ነበር። ማዳጋሲዎች ከደቡብ ምስራቅ ኤዥያና ከአፍሪካ የመጡ ህዝቦች ድብልቅ በመሆናቸው ባህላቸው የሁለቱንም ዓለማት የእምነት ስርዓት ያዋሃደ ነው። በ19ኛው ክፍለ ዘመን መጀመሪያ ላይ የምዕራባውያን ክርስቲና ሚስዮናውያን ወደ ማዳጋስካር በገቡበት ጊዜ ይህንን ድርጊት ሲያዩ በከፍተኛ ድንጋጤ ውስጥ ወድቀው ነበር። ይህ ሰይጣናዊና አረመኔ ተግባር ነው በማለት ለማገድም ሞክረዋል። የፈረንሳይ ቅኝ ገዢዎች ባህሉን ለማጥፋት ከፍተኛ ጥረትና ህጎችንም ጥለውም ነበር። ነገር ግን ህዝቡ ማንኛውንም መስዋዕት በመክፈል ባህሉን ጠብቆም አቆይቷል። ምክንያቱም ለነሱ ቅድመ አያቶቻቸውን መርሳት ማለት ራሳቸውን እንደማጥፋት ይቆጠራል። እስከዚህ ሰዓት ድረስ ያወራነው የስነ ስርዓቱ መግቢያ ብቻ ነው። ትክክለኛውና አብዛኛውን የዓለም ህዝብ የሚያስደነግጠው ፈተና የሚጀምረው ግን መቃብሩ ሙሉ በሙሉ ተከፍቶ አስክሬኑ ወደ ውጭ በወጣበት በዛች የመጀመሪያ ሰከንድ ላይ ነው። በዚህ ባህል ውስጥ አንድ ፈጽሞ የማይጣስ ጥብቅ የሆነ ህግ አለ። ማንም ሰው ፊቱን ማጠፍ፣ አፍንጫውን መያዝ ወይም የጽዩፍ ስሜት ማሳየት አይችልም። አስክሬኑ የቱንም ያህል የበሰበሰ ቢሆን፣ አጥንቶቹ የተበታተኑ ቢሆንም የቤተሰብ አባላት ባዶ እጃቸውን ነክተው አቅፈው ማውጣት አለባቸው። በቦታው ላይ ትንሽ እንኳን የፍርሃት፣ የመጠየፍ ወይም የቆሸሸ ስሜት ፊቱ ላይ ከታየ የሙታኑ መንፈስ አንተንና ቤተሰብህን ለዘላለም ይረግማል ተብሎ ይታመናል። ስለዚህ ቤተሰቡ ምን ያደርጋል? ለዚህ የበሰበሰ አስክሬን አዲስ ሲጋራ ይለኩስለታል። በአፉ ላይ ውድ የሆነ የረመጠጥ ይንጠባጠብበታል። በህይወት እያለ የወዳቸው የነበሩ ምግቦችን በዙሪያው ላይ ይደረደራሉ። የቆሸሸውንና ያረጀውን መጠቅለያ ጨርቅ በመቀየር አስክሬኑን ውድ በሆነ አዲስ የሐር ጨርቅ ይጠቀልሉታል። በላዩ ላይ ጥሩ መዓዛ ያለ ሽቶ ይረጩበታል። ልክ ይሄ ስነ ስርዓት ሲያልቅ ቀጥታ ስርጭት ሙዚቃ ይጀምራል። ቫሊሃና መለከቶች ይነፋሉ። ወጣቶች፣ አዛውንቶችና መላው ቤተሰቡ
አስክሬኑን በትከሻ ላይ ተሸክሞ በመቃብሩ ዙሪያ መደነስ ይጀምራሉ። እስኪ አስቡት እናንተ በሰርግ ላይ ከጓደኞቻችሁ ጋር የምትጨፍሩትን ሁሉ እነሱ ደግሞ ከሞቱ አያቶቻቸው አባቶቻቸውና እናቶቻቸው አስክሬን ጋር አብረው ይከንፋሉ። በጭፈራው መሃል በመንደር ውስጥ ስላሉ አዳዲስ ወሬዎች፣ ስለተወለዱ ህፃናት፣ ስላጋጠሟቸው ፈተናዎች ለሙታኑ በሹክሹክታ ይነግሯቸዋል። ለነሱ ይሄ እውነተኛ የቤተሰብ ዳግም ግንኙነት ነው። ነገር ግን ይህ ባህል የሚጠይቀው የገንዘብ ወጪ እጅግ ከፍተኛ ነው። ማዳጋስካር ከዓለም ድሃ ከሚባሉ ሀገራት አንዷ ብትሆንም አንድ ቤተሰብ ለፋማዲሃ ድግስ የሚያወጣው ገንዘብ ግን ያጠራቀመውን ሀብት ሙሉ በሙሉ ሊጨርስ ይችላል። ለብዙ መቶ ሰዎች የሚሆን የበሬ ስጋ ማዘጋጀት፣ ውድ የሐር ጨርቅ መግዛትና ለሙዚቀኞቹ መክፈል ይጠበቅባቸዋል። ብዙ ቤተሰቦች ለዚህ ባህል ሲሉ ብቻ ከፍተኛ ዕዳ ውስጥ ይገባሉ። ነገር ግን ይህንን ከማድረግ ወደ ኋላ አይሉም። ምክንያቱም በነዋሪዎቹ ዘንድ ለሄዋ ቤት ከመስራት ለሙታን ክብር መስጠት ይቀድማል የሚል ጽኑ እምነትም አለ። መቃብሮቻቸው ከሚኖሩበት ቤት ይልቅ እጅግ ዘመናዊና ውድ ሆኖ የሚሰሩት ለዚህ ነው። የሚገርመው ግን ይህ ጭፈራት ለሰዓታት ሲቀጥል በሰዎች ላይ የሚታየው ስሜት ነው። መጀመሪያ ላይ የነበረው ፍርሃት፣ ሐዘን ተወግዶ ቦታው ሙሉ በሙሉ በከፍተኛ ሳቅና ጩኸት ይሞላል። አነጋጋሪው ነገር ግን ይህ ስነ ስርዓት ለሰዎች ትልቅ የስነ ልቦና እፎይታንም ይሰጣል። የምንወደው ሰው ሲሞት የሚሰማንን ጥልቅ ሐዘንና ናፍቆት እሱን በባዶ እጅ ዳሶ እንደገና በማቀፍ ያንን የናፍቆት ስሜት በደስታና በጭፈራ ይወጡታል። ሞትን ፍርሃት ሳይሆን የህይወት አንዱ አካል አድርጎ እንዲቀበሉት ይረዳቸዋል። ነገር ግን ይህ ከፍተኛ የፍቅር መገለጫ ሳያውቁት ወደ አንድ አስፈሪ የሞት ወጥመድ እየመራቸው እንደነበረ የተገነዘቡት የፈረንሳይ ሳይንቲስቶችና የጤና ባለሙያዎች ወደ ደሴቷ በገቡበት ጊዜ ነበር። ሳይንቲስቶቹ ያገኙት ጉድ መላው ዓለምን የሚያስደነግጥ ነበር። ለካ እነዚህ ሰዎች በፍቅር እያቀፉ ያለው የዘመዶቻቸውን አጥንት ብቻ አልነበረም። በመካከለኛው ዘመን የአውሮፓን ግማሽ ኃይል የጨረሰውን ያንን አስፈሪውን ጥቁር ሞት ወይም የቸነፈር ባክቴሪያን ጭምር ነበር። የሕክምና ተመራማሪዎች እንደሚያስረዱት በእነዚህ ጥንታዊ መቃብሮች ውስጥ የታመቁ አስክሬኖች የቸነፈር ባክቴሪያ ለዘመናት ጠብቀው ማቆየት ይችላሉ። መቃብሩ ተከፍቶ አስክሬኑ በሚንቀሳቀስበትና ሰዎች አብረው በሚጨፍሩበት ጊዜ ይህ አደገኛ ባክቴሪያ በአየር ላይ ይበተናል። ዳንሰኞቹ በደስታ እየዘለሉ በጥልቅ በሚተነፍሱት ቅጽበት ባክቴሪያውን በቀጥታ ወደ ሳምባቸው ያስገቡታል። ማዳጋስካር ዛሬም ድረስ በዓለም ላይ የቸነፈር በሽታ በየዓመቱ ከሚቀሰቀስባት ጥቂት የማይባሉ ስፍራዎች አንዷ እንደሆነ ካደረጉ ምክንያቶች መካከል ይህ የፋማዲሃ ባህል ዋነኛው እንደሆነ ይነገራል። የዓለም የጤና ድርጅትና የማዳጋስካር መንግስት ባህሉን ለማገድና ህዝቡን ከሞት ለመታደግ ብዙ ቢሞክሩም የደሴቱ ነዋሪዎች ግን አሁንም ባህላቸውን አሳልፎ ለመስጠት ፍቃደኛ አይደሉም። ለነሱ ከበሽታው ፍርሃት ይልቅ ለቅድመ አያቶቻቸው የሚሰጡት ክብር ይበልጣልና። አሁን ላይ ግን ይህ ጥንታዊ ባህል ከሁለት አቅጣጫ ከባድ ፈተና ገጥሞታል። አንደኛው በጤና ዘርፍ የመጣ ጫና ሲሆን፣ ሁለተኛው ደግሞ በትውልድ መካከል የመጣው አመለካከትና ልዩነት ነው። የዘመናዊ ትምህርትና የምዕራባውያን ባህል ተጽዕኖ የበረታባቸው ወጣቶች ድርጊቱን አስፈሪና አደገኛ ኋላ ቀርነት አድርገው ማየታቸውን ጀምረዋል። ብዙዎቹ ወጣቶች የአባታቸውን አስክሬን ተሸክመው ሲጨፍሩ በሩቅ ቆሙ ፎቶ ከማንሳት ባለፈ መሳተፍ አይፈልጉም። ይህ ማለት ግን ባህሉ በቀላል ይጠፋል ማለት አይደለም። ዛሬም ድረስ በሚሊዮኖች የሚቆጠሩ የማዳጋስካር ገጠራማ ነዋሪዎች ይህንን ስርዓት እንደ ዋና የማንነት መገለጫ አድርገው ይወስዱታል። መንግስት በቸነፈር በሽታ የሞቱ ሰዎችን መቃብር መክፈት በሕግ ቢከለክልም ነዋሪዎች ግን በድብቅ መቃብሮችን እየከፈቱ ስርዓቱን ማከናወናቸውን ቀጥለዋል። የዛሬው ታሪካችን እንግዲህ ይህንን ይመስላል። ፍርሃትን ወደ ደስታ፣ ሐዘንን ወደ ጭፈራ የቀየረው ሚስጥራዊ ማዳጋስካር ደሴትና የፋማዲሃ ባህል ሞት ለአንዳንዶቹ ፍጻሜ ነው፣ ለነሱ ግን አዲስ የትውልድ ትስስር መጀመሩን የሚያበስር ድልድይ ነው። እናንተስ ስለዚህ ባህል ምን ታስባላችሁ? የሞተውን ዘመድ ከመቃብር አውጥቶ አዲስ ጨርቅ አልብሶ አብሮ መደነስ የጥልቅ ፍቅር የክብር መገለጫ ነው ወይስ አስፈሪ አደገኛና ኋላ ቀርነት? አስተያየታችሁን አሁኑ በኮሜንት መስጫው ላይ ጻፉልን። ይህንን ያልተሰማ ታሪክ ከወደዳችሁ ላይክ ማድረግ እንዳትረሱ። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። ቤታችንንም
ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁንም ግለጹልን። እስከዛው ድረስ ሰላም።